بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على المبعوث رحمة للعالمين وعلى آله وصحبه أجمعين. أما بعد، السلام عليكم ورحمة الله وبركاته. ودنا يتكبراتشو أدماجوش የዛሬው የትምህርት ክፍለ ጊዜያችን ሂዳየቱል ሙስተፊድ የተሰኘው ኪታብ የክፍል 2 ትምህርታችን ነው። ኢንሻአላህ ብዙ ትጠቀሙበታላችሁ። በጥሞና አዳምጡት። የዛሬው ትምህርት ርዕሳችን ፈስሉን ፊ አህካም الاستعاذة والبسملة። استعاذة ማለት አዑዙ ቢላሂ ሚነሽ ሸይጣን ረጂም ብለን የምንጀምረው፣ ወልበስመላ ቢስሚላሂ الرحمن الرحيم የሚለው ቃል ሁለቱን ቁርአን ሚቀራ ሰውዬ ልክ ቁርአኑን ሲጀምር ምን አይነት አህካም አለው፣ ምን አይነት የአጀማመር ሂደት አለው የሚለውን ምናይበት ፈስል ነው ወይም የትምህርት ክፍል ነው። እንግዲህ ባለፈ መግቢያ ላይ እንዳወራሁት ሼኹ ይህን ኪታብ ያዘጋጁት ሼኽ ምን ይላሉ? ለተማሪዎች ወይም ይህንን ኪታብ ለሚማሩ ሰዎች በደንብ ይገባቸው ዘንድ ጥያቄና መልስ እያልኩኝ ነው ያዘጋጀሁት ብለውናል። ስለዚህ ዛሬም ጥያቄና መልሱን ነው እያነበብን እየተማርን የምንሄደው ማለት ነው። ሱአል ጥያቄ إذا أتى القارئ إذا أتى ማለት በመጣ ጊዜ ማለት ነው፣ ወይም إذا بدأ አለ ማለት ነው። በጀመረ ጊዜ ቁርአን የሚቀራው ሰውዬ ልክ ሲጀምር ቁርአንን بالاستعاذة والبسملة استعاذة أعوذ بالله የሚለውንና ቢስሚላህ الرحمن الرحيم ብሎ የሚለውን ቃል ሲጀምር ያጀማመር ሂደቱ ወሱረቲ እንዲሁም ደግሞ አዲሱን ምዕራፍ የሚጀምረውን ሲጀምር ፈከም ወጅሃን ፊሃ ፈከም ማለት ስንት ወጅሃን አቅጣጫ ወይም ያጀማመር ሂደት አለ ፊሃ በእነዚህ ያጀማመር ሂደቶች ውስጥ ተማም። አንድ ሰው ልክ ቁርአን አንስቶ ሙስሐፉን ልክ ሲጀምር ስንት አይነት የአጀማመር ሂደቶች አሉ። አዑዙ ቢላሂ ሚነሽ ሸይጣን ረጂም የሚለውን እንዲሁም ቢስሚላሂ الرحمن الرحيم የሚለውን ከዚያ የሚጀምረውን አዲሱ ምዕራፍ ሲጀምር እነዚህን ነገራቶች የአጀማመር ሂደቱ ስንት አይነት አጀማመር አለው ነው ጥያቄው። ጀዋብ መልሱ ምን ይላል? ፊሃ አርባዓቱ አውጁሂን አራት አይነት የአጀማመር ሂደቶች አሉ። የመጀመሪያው ምንድነው? ቀጥዑል ጀምዒ ሁሉንም መቁረጥ ለየብቻ መጀመር ማለት ነው። ይሄ እንግዲህ ማንም ሁሉም ለማለት በሚቻል ደረጃ ቁርአንን ማንበብ የሚችል ሰው የተጅዊድን ህግ የማያውቅ ሰው ይሄንን አሁን የምንማረውን ህግ እንኳን ባያውቅም ሰውየው እንዲሁ ጠቢዓን በተለምዶ የሚያውቀው ያቀራር ወይም ያጀማመር ስልት ነው። አንደኛው ከአራቱ ውስጥ እሱ ምንድነው? ቀጥዑል ጀምዒ ሁሉንም ቆርጦ ለየብቻ አድርጎ መጀመር። ተማም ኦኬ። ቀጥዑል ጀምዕ ሁሉንም መቁረጥ እንዴት ነው የሚለውን አንዴ ላሳያችሁ ኢንሻአላህ። አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ቢስሚላሂር ረህማኒር ረሂም ቁል ሁወላሁ አሐድ አላሁ ሰመድ። አሁን እስቲዓዛውን አዑዙ ቢላህ የሚለውንም ለብቻ ነው የጀመርኩት፣ አላቀጣጠልኩትም። ቢስሚላህ የሚለውንም ለብቻ ነው የጀመርኩት፣ አዲሱን ምዕራፍ ለብቻ ነው የጀመርኩት። ይሄ አጀማመር ሂደት ማንም ቁርአን ማንበብ የሚችል ሰው ይሄንን አህካም እንኳን ባይማር ጠቢዓን እንዲሁ በልምድ የሚያውቀው የአጀማመር ሂደት ነው ማለት ነው። ከአራቱ ውስጥ አንዱ የመጀመሪያው ቀጥዑል ጀምዕ። ሁለተኛው ወወስሉል በስመለቲ ወስል ማለት መቀጠል ማለት ነው። ወወስሉ መቀጠል ነው ወይም ማያያዝ ነው። አልበስመለቲ ቢስሚላሂ الرحمن الرحيم የሚለውን ከማን ጋር? ቢሱረቲ ምን ጀምረው ምዕራፍ ጋር አዲሱ ምዕራፍ ጋር ማያያዝ ቢስሚላህውንና አዲሱ ምዕራፍ ፈቀጥ ብቻ። ኦኬ። እስቲዓዛው ይቆርጣል እዚህ ቦታ ላይ ማለት ነው። እስቲዓዛውን እንቆርጥና አዑዙ ቢላሂ የሚለውን ለብቻ ቆርጠን ቢስሚላህውንና አዲሱን ምን ጀምረው ምዕራፍ እናያይዛለን። ለምሳሌ እኔ የጀመርኩት ሱረቱል ኢኽላስን ነው። እስቲዓዛውን ቆርጬ በስመላና ሱራውን አያይዤ ላሳያችሁ። አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ቢስሚላሂር ረህማኒር ረሂም ቁል ሁወላሁ አሐድ። አያችሁ ተያያዘ።
ቢስሚላሂር ረሕማኒር ረሒም ቁል ሁወላሁ አሐድ እንዲህ ብዬ አያይዛለሁ። እስቲዓዛውን ቆረጥኩት፣ ለብቻ ነው ያልኩት። ሁለተኛው የአጀማመር ሂደት ይህ ነው ማለት ነው። ሶስተኛው ጋር ስንሄድ ወወስሉ አሁንም ማያያዝ ነው፣ አቀጣጥሎ መቅራት ነው። አልኢስቲዓዘቲ ቢልበስመለቲ እስቲዓዛው ነዑዙ ቢላህ የሚለውንና ቢስሚላህ የሚለውን አጀማመር ሂደቶች በአንድ እናደርጋቸውና ሱራውን ደግሞ ለብቻ እንነጥላለን ማለት ነው። እንዴት ነው? አብረን እንመልከት። አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ቢስሚላሂር ረሕማኒር ረሒም ቁል ሁወላሁ አሐድ። አያችሁ፣ አዲሱ ምዕራፍ ለብቻ ነው ያልኩት። ይሄኛውን እዛ ጋር አያይዤ ሁለቱን ማለት ነው። አራተኛውና የመጨረሻው የአጀማመር ሂደት ደግሞ ወወስሉል ጀሚዒ ሁሉንም አያይዞ መቅራት። እስቲዓዛውንም አልቆርጥም፣ ቢስሚላህውንም አልቆርጥም። አዲሱ ምዕራፍ ጋር ሁሉንም አያይዤ እቀራለሁ፣ ጀምራለሁኝ ማለት ነው። ይሄ አራተኛው የአጀማመር ሂደት ነው። ይሄንን ለመጀመር ግን ትንሽ ለጀማሪዎች ትንፋሽ ሰብሰብ ማድረግ ይጠይቃል። ለምሳሌ እኔ ልጀምርላችሁ፣ ተከታተሉ። አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ቢስሚላሂር ረሕማኒር ረሒም ቁል ሁወላሁ አሐድ አላሁ ሰመድ እያልን እንቀጥላለን ማለት ነው። አዑዙ ቢላሁንም አልቆረጥኩም፣ ቢስሚላሁንም አልቆረጥኩም፣ አዲሱን ምዕራፍ አልቆረጥኩም። በአንድ ላይ አያይዤ ቀርቻችኋለሁ ማለት ነው። ተማም። ይህ እንግዲህ አዲስ ምዕራፍ አንድ ቁርአን የሚቀራ ሰው ሙስሐፍን ግልጥ አድርጎ ልክ ቁርአንን መጀመር ማንበብ በሚፈልግ ጊዜ የሚጀምርበት አራት አይነት የአጀማመር ሂደት ምኑን ነው የሚጀምረው? እስቲዓዛና በስመላውን በስንት አይነት መልኩ መጀመር ይችላል ለሚለው የተሰጠ ማብራሪያ ነው ማለት ነው። ኢንሻአላህ የዛሬው የቂራት ፕሮግራማችን የክፍል 2 ፕሮግራም ይህንን ይመስል ነበር። በሌላ ፕሮግራም እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።